ጤና ይስጥልኝ አቶ ባንታየው እንዴት ኖት? መምህርት የትነት ይባላለሁ። እባክዎትን ቁጭ በሉ። እሺ እንግዲህ አቶ ባንታየው ዛሬ የመጡበት ምክንያት ልጆት ብሩክ በተደጋጋሚ ፈተና ላይ ሲኮርጅ አግኝተነው ነው። እንዴት ሲኮርጅ? ማለትም ለምሳሌ አጤሬራ በመጠቀም እሺ ሌላስ? እንዲሁም አንገቱን እንደዚህ ዞር እያደረገ ከኋላ ካሉት ተማሪዎች ሲኮርጅ። እሺ ሌላስ እንዴት ኮረጀ? አቶ ባንታየው ያው ዋናው ሲኮርጅ ማግኘታችን ነው እንጂ ያኮራረጁ ስልት ምን ያደርጉልዎታል? ነገሪ እንግዲህ የለሽም። ሌላው ደግሞ የተንሾካሾከ መልስ ሲጠይቅ እስቲ ድምጽ እያወጣ ፈተና ክላስ ውስጥ። ለማንኛውም ይሄ እንደ ማስረጃ የያዝንበት አጤሬራ ነው። ምንድነው አንተ? ይሄ አጤሬራ እንደዚህ ነው እንደሚጻፈው? ደቀቅ አድርጋ ጽፈው ፊደል ልታስቆጥርበት ነው። ይሄ ምን የሚያካክል ጽሁፍ ነው ይሄ? እንደዚህ ነው ያስተማርኩት። ደቀቅ አድርጋ ትጽፈው። ደሞስ እንደዚህ ለምን ትዞራለህ? ይዞራል ያልሽኝ አይደል? እንደዚህ ጎምል ላታረግም እንዳይልህ ምን ያዞርሃል? ድምጽ አወጣን ያልሽኝ ደግሞ ሌላ ምን አንሾካሾካ ፈተና ክላስ ውስጥ በምልክት እንደዚህ ጠቀስ እያደረግ አትኮርጅም እንዴ? የመምህርት በጣም ነው የምናመሰግነው በእውነት። አንቺ ባትነግሪ ማን ይነግረኝ ነበር ይሄንን? አቶ ባንታየው እርሶም ወላጅ ሳያመጡ ከዚህ ግቢ መውጣት አይችሉም። አንቺ አይደለም ሌላ ሰው ነው። እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት። እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት። በቃ አንቺ አይደለም። ንገረኝ ለምሳሌ እሺ ስለ ጓደኛሽ በፈጣሪ ስም ስለ ጓደኛሽ የነገርሻት ሚስጥር አላባከነች? አንቺ ጓደኛዬ ጋር ተጣልቻለሁ ብዬ ነገርኳት እኮ። ግን ሚስጥር አይደለም፣ ለእናቴም ሄጄ ነግራታለሁ። ኧረ ተይ ማርያምን። እሺ ለምን ተጣላችሁ? ተደባደብን እንዴ? እጅ በእጅ እሷ እንደውም እንደዚህ ነው ያዘች። ለምንድን ነው ያዘችሽ እንደዚህ? ዶሮ ጫጩት አለኛ ሰፈር። ከዛ ሌላ አንስታ ልታረግብኝ ስትል ዞር ቤቢ እንደዚህ ሳረጋት አንቺ ምንድነው እንደዚህ ምናምን ነገር ብላ መጣች። እሺ መጣችና ዞር ባላለች እነሱን ገፈተራቸውና እዚህ ጋር ያዘች። እሺ መሀል ገቡ ማለት። ገላጋይ ያስመታል ብዙ ጊዜ። ገላጋይ ሲገባ እነሱንም ድጋሚ ገፍተራቸው መጣች። ስንት አመቷ ነው? 10 አመቷ። እንዴ አንቺ ያለኩያሽ ነው የምትደባደቢው? እንደና ታዲያ ምን ላድርግ? ታረቃችሁ? ሌላ ወሬ ቀይር። አልቀይርም። በቀን ስንት አገልግሎት ትሸጣለሽ? እንግዲህ አሁን ወደ አንድ በሬ አንድ በሬና አንድ ብር አትለይም እንዴ? አንድ በሬ ያርሻለ መሰለኝ በትጂጂ። አንድ በሬ በቀን አትከታተይኝም ማለት እኮ አታይኝም። ልጆች እያዩ ነሽ ነው የነገሩሽ እንጂ አንቺ አይደለሽም። ብታይኝማ ኑሮ አትጠይቂኝም ነበር። ያላወኩት ነው የጠየቅሽ። እኔ አንድ በሬ እንደምትጨርሽ አላውቅም። አሁን ይሄን አንድ በሬ እየጨረስኩ እንኳን ደስ አላችሁ እያልኩኝ ፖስት እያደረኩ የምርሽን እሱ ነው እኔ ለራሴ የሆነ ነገር እያቀመሽኝ አትወሪኝም? ግን አንድ በሬ እያሸጨሽ ምንድን ነው ይዘሽልኝ የመጣሽው? ከላይ ዶሮ አድርጌ ደግሞ ከስር ደግሞ በሬ አድርጌ ካሁን ከጥቁር በሬ አይደለም ያመጣሁት፣ ለዛው ከቀዩ በሬ ነው ያመጣሁት። ብዙ ጊዜ ጥቁር በሬ ነው ማድረው። በጥቁር በሬ ተለክፈሻል እንዴ? በሬ ገዢ ሲያመጣልኝ ሁሌ ጥቁር ነው። አንተ ጥቁር አታምጣብኝ። ግን የጥቁር በሬ ስጋ ቆንጆ ነው። ስጋ አላቸው ይበውንሰዋል ከሌሎች በሬዎች። አይ ቲንክ በጣም ካጠናሁት ነገር ቢኖር ይለያያል። እግዚአብሔር ምስክሬ ነው። አንተ ፈሊና እኮ በጣም አትመጥነም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም ብለሽ አለብሽ እንዴ? ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናል ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት ሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ ነው። ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪኝ ነበር። አንተ የሚገባት አትበቃና